ስሜ መስፍን በሽር እባላለሁ። የኦሬገን ሳውዝ ዌስት ዋሽንግተን አፍሪካን ኮሚኒቲ ዲቨሎፕመንት ዳይሬክተር ነኝ። በፖርትላንድ ኦሬገን ውስጥ አጠገቤ የሚገኘው መጋቢ ደስታ ወዳጀነህ እባላለሁ። አሁን በቅርቡ ነው ይህንን ድርጅት የገባሁት እና በዚህ ድርጅት ውስጥ በጣም ደስተኛ ነኝ። ባለኝ ጥሪ መሰረት ትውልዱን ለማገልገል እና በጣም እጅግ የተወደደ መልካም ጊዜ እየኖረን ያለውና አይ ሆፕ መልካም ጊዜ ወደፊትም እንደሚኖረን አስባለሁ። ያ ኦሬገን ሳውዝ ዌስት ዋሽንግተን የተቋቋመው እኔ እዚህ የዛሬ 4 አመት ነው እዚህ ኦሬገን ውስጥ የመጣሁት እና ማንም ሰው ከአንድ አገር ወደ አንድ አገር ሲሄድ ወይም ከአንድ ከተማ ወደ አንድ ከተማ ሲሄድ ስትሬንጀር ነው እና እኔ ፖርትላንድ ኦሬገን ስመጣ ስትሬንጀር ነበርኩኝ። ለአሜሪካን ውስጥ ለ33 አመት ኖር ያለሁኝ። ነገር ግን እዚህ ከተማ ስመጣ ብዙ የሚያስፈልገኝ ነገር ነበረና ኢትዮጵያኖችን መፈለግ ጀመርኩኝ እና በአጋጣሚ በቦስተን ውስጥም እንደዚሁ በኢትዮጵያን ድሪም ሴንተር የሚባል ስራ ነበረ። በአሜሪካን ውስጥም በፖለቲካው ሁኔታ ተሳትፌበታለሁ እና ያንን ጋፕ የሚሞላልኝ ስላጣሁ የሆነ ጓደኛዬ ለምንድን ነው እንደዚህ አይነት ስራ መሰራ ከሆነ ለምን ብዙ ኢትዮጵያኖች አሉ እና ለምን ይሄን ነገር አትጀምርም አለኝና በዛ ነው የጀመርኩት። እና አንተም እስቲ ከ እንትን ውጪ ከቦክስ ውጪ ለማሰብ ሞከርኩኝና ምክንያቱም ስትሬንጀር ማለት ከኢትዮጵያ ብቻ አይደለም። ስትሬንጀር የምትሆነው ስደተኛም ስለነበርን ከሌላውም ዓለም ሁሉ የሚመጣው በዚህ አሜሪካን ውስጥ ስትሬንጀር ነው። ስለዚህ ያንን ሀሳብ በማምጣት እንዴት አድርገን ነው ኢትዮጵያውያኖችን ብቻ ሳይሆን ሌሎችንም አፍሪካውያን ስደተኞች እንዴት መርዳት እንችላለን በሚለው ሀሳብ ነው አንድ ላይ ስንተባበር ኢትዮጵያውም፣ ኬንያውም፣ ሶማሌውም፣ ጋናውም፣ አንጎላውም ልክ ዛሬ እንዳያቸው ማለት ነው ገባ እና ሰብሰብ ስንል ብዙ መጠቀም እንችላለን፣ ብዙ ሰው እንጠቅማለን፣ ትንሽ ወጪ ይኖረናል። በዚህ አይዲያ ነውና ይሄንን ድርጅት የተቋቋመው። እስቲ አንተም ደግሞ ምንድነው የሚሰማህ? እንግዲህ አንተም አዲስ ወደዚህ ሙቭ ያደረክ ስለሆነ እንደ ኢትዮጵያዊነትህ ምን ማድረግ አለብን? ኢትዮጵያኖችስ ምን ማድረግ አለባቸው? በፊዚካል ብቻ ይሆን አንተም ቅድም እንዳልከው በመንፈሳዊ፣ በአእምሮ፣ በስነ ልቦና እንዴት ነው የኛን ህብረተሰብ ማሻሻል የምንችለው? ፕሊዝ መልእክትን አስተላልፍልኝ። እንግዲህ ይሄ በዚህ ምድር ስንኖር ትልቁ ጥሪያችንን ማግኘት ነው። በዚህ ምድር ላይ ሰውን እንደ መርዳት፣ ሰውን እንደ ማገዝ፣ በችግሩና በመከራው ጊዜ ለሰው የህይወት መውጫ መንገድ መሆን ትልቅ በረከት ነው። ስለዚህ ወደዚህ አገር እኔ ስመጣ 8 አመቴ ነው። የመጀመሪያዎቹን አመት እጅግ ከባዶች ናቸው። በጣም ትልቅ አቅም ይፈልጋል። ያ መከራ፣ ያ ስቃይ ስላለፈብኝ ያ በኔ የሆነው ነገር አሁን በሚመጡት አዲስ መጪዎች እንዲሆን ስለማልፈልግ እኔ ያለፍኩትን መከራ ለኔ 3 አመት ከፈጀብኝ ለነሱ በ3 ወር ለመጨረስ ነው። ይሄ ነው የኔ በቃ ምበቀለው። ለኔ 3 አመት ፈጅቷል፣ ለነሱ ግን within 3 months በ3 ወር ውስጥ የወገኖቼ ችግር እንዲስተካከል እንዲህ ስንተባበር ምንም ነው አሁን ያለውን ከፍተኛ ችግር አለመግባባት በፍቅር በመንፈስ አንድነት ሁሉም በሃይማኖቱ ሁሉም ባለው በሚፈልገው መንገድ እየሄደ ግን ደስ በሚል መልካም ፖዚቲቭ ኢነርጂ አንድ ላይ ተባብረን የቀረችንን የህይወት ዘመናችንን በደስታ አንድ ላይ በህብረት ሁሉም እንደየመንገዱ እንደ ፍላጎቱ ይህ ደግሞ መድረክ ትልቅ እድል ሰጥቶናል። እኔ በጣም ደስተኛ ነኝ። ትውልዱም ህብረተሰቡም በዚህ የመንፈስ አንድነት ውስጥ ቢገባ እጅግ ወዳለሁ። ብዙ ሰው እስከሚገባ አንጠብቅም። እኔ ጊዜ የለኝም። መቼ ከዚህ ማደሪያ ከስጋዬ እንደምወጣ አላቅም፣ እንደምሞት ማለት ነው። ስለዚህ አጌንስት ማይ ታይም ነው እምሮጠው። በቀኔ የመጣውን ሰው ለምን 2-3 ሰው አይሆንም አገልግዬ ማለፍ ነው። ቀኔ አታመልጠኝም። that's how I manage the time እና በጣም ደስተኛ ነኝ። ትልቅ መድረክ ነው፣ እንደሚሰፋ ቃለው
አመሰግናለሁ። ሌላ ደግሞ አንድ እንደው የምጠይቅህ ነገር አለኝ። በቅርብ ካለፈው ዓመት ጀምሮ ብዙ ወጣቶች አንድ ኢትዮጵያዊ ራሱ እዚህ ተገድሏል። እንደውም ኤፍቢአይ ራሱ $25,000 እከፍላለሁ ወረታ እከፍላለሁኝ አንድ ኢትዮጵያዊ አንድ አይ ቲንክ ሁለት አፍሪካኖችን 3 ህጻናት ሞተዋል። እንደገና አሁን በቅርብ ጊዜ ደግሞ አንደኛው እኔ እንደውም የሚያውቀው ልጅ ነው፣ በጣም አሪፍ ልጅ ጀኖ የሚባል ነው፣ ኢትዮጵያዊ ነው። አንዱ ተነስቶ አንዱን ኢትዮጵያዊ ገደለ። አሁን 3 ናቸው ምናምን እና እስቲ ይሄንን ቫዮለንስ ነገር ኢትዮጵያን ኮሚዩኒቲ ይሄ ነገር ሊሆንበት የቻለውን ነገር ምን ታስባለህ? ስለ ኢትዮጵያን ኮሚዩኒቲ በኢትዮጵያዊነትህ አንተ እኔም በኢትዮጵያዊነቴ ምንም እንኳን ለአፍሪካኖች ብንሰራም እስቲ በራሳችን ኮሚዩኒቲ እንመልከትና ምን ማድረግ አለበት የኢትዮጵያን ኮሚዩኒቲ? ስለ ኢትዮጵያን ኮሚዩኒቲ ምን ታስባለህ? ወደ እንደዚህ አይነት ከባድ የሆነ አደጋ ውስጥ ለመፈጸም የሚያነሳሳ ብዙ ምክንያቶች አሉ። ግን እነዛን ምክንያቶች ማሸነፍ የምንችለው አንድ ላይ ስንሆን ነው። አንድ ላይ ካልሆንን በጣም እጅግ አደጋ ውስጥ ነው የምንገባው። ለእኛ ትክክል የሚመስለን እንደዚህ ለሌላው ለክፉ ነገር መጠቀሚያ የምንሆንባቸው ምክንያቶች እኔ ጋር ሲመጣ በቀላሉ የምናመልጥበት ሊሆን ይችላል። ለብቻችን ግን ስንይዘው መውደቂያችን ነው የሚሆነው። ስለዚህ አሁን ይሄ የተፈጸሙ ትልልቅ ወንጀሎች እርግጠኛ ነኝ አብረን ብንሆን ሀሳብ ለሀሳብ ብንቀባበል መዋደዱ ቢኖር አንዱ የአንዱን ድካም ከማጋለጥ ይልቅ ቢሸፍን ትልቅ መሰረታዊ ኤሌመንት ያለው እዛ ጋ ነው። ስለዚህ ለወንድሞቼም ለእህቶቼም የምለው በኢትዮጵያ ኮሚኒቲ ውስጥ እንደዚህ አይነት ነገር የመፈጠሩ ምክንያት እንደ ታይም ቦምብ ናቸው ሀሳቦች፣ እንደ ታይም ቦምብ። አሁን ታይም ቦምብ ምን አይነት ነገር አለው? ከ10 ደቂቃ በኋላ እንዲፈነዳ ተደርጎ ያስቀምጡታል። ሀሳብም እንደ ታይም ቦምብ ነው። መቼ እንደሚፈነዳ ብላስት እንደሚያደርግ አናውቀውም። ስለ አንድ ሰው ስለ ልጁ አሁን ሊገለው ስለፈለገው ልጅ ያሰበው የዛሬ 1 አመት ሊሆን ይችላል። እንደ ታይም ቦምብ ውስጡ ተቀምጧል። የኔ ድርሻ፣ የወንድሜ መስፍን ድርሻ፣ የእህቶቼ የወንድሞቼ ድርሻ ምንድነው? ቢፎር ኢትስ ቱ ሌት ዊ ሃቭ ቱ ከት ዘ ዋየር። ምንድነው? እንደ ታይም ቦምብ ወደ ድርጊት ሰውየውን ወደ መግደል ከመወስድ በፊት በመልካም ሀሳቡን ሰውየውን በማግኘት አብሮ በመሆን መቁረጥ መስመሩ። ይሄ የሚሆነው ግን በመንፈስ አንድነት፣ በፍቅር ልዩነቶቻችንን ትተን እግዚአብሔር እጅግ የተወደደች ምድር ሰጥቶናል ኢትዮጵያ። ወደዛ የመንፈስ አንድነት ብንመጣ ለትውልዱ የምናሻግረው የምንሰጠው ነገር ይኖረናል። አለበለዚያ ግን እምቢ ካልን ለሚመጣው ትውልድ ይሄንኑ ነገር ነው የምናሻግረው። ስለዚህ ዛሬ እኛ ላይ ይቁም፣ በቃ መስፍኔ ወንድሜ ላይ ይቁም፣ እኔ ላይ ይቁም። እንዳያልፍ መያዝ የምንችለው ወደሚቀጥለው ትውልድ እንዳይሻገር መከልከል የምንችለው እኛ ነን። ይሄን ብዬ ጨርሳለሁ። ምክንያቱም እኔ አሁን እድሜ ሄዷል፣ ከ50 በላይ ገብቷል። የቀረኝ ጥቂት ዘመን ነው በዚህ ምድር ላይ። ልጆቻችን ግን ገና እዚህ ምድር ላይ 30ና 40 አመት ነው የሚኖሩት። ስለዚህ 30ና 40 አመታቸውን ነው የምናተርፍላቸው፣ የምናስመልጥላቸው። the coming 40 years ከፊት ለፊታቸው ያለውን ነው። ትልቅ ስራ ነው የሚሰራው። እባካችሁ አንድ ላይ እንሆን፣ እንተባበር። one of the things you said, I appreciate, you said it right. ትክክል ብለሃል። ይሄ ልጅ ያንን ለመግደል 1 አመት ሙሉ ገለዋለሁ እያለ ነበረ። ስለዚህ የዛሬ 1 አመት ብናስቆመው ኖሮ ይሄ ሰው አይሞትም ነበረ። So I appreciate, thank you for your idea. Thank you. Thank you for listening. Please make sure to share, like, and subscribe to Runta News channel on YouTube, Facebook, and Twitter.